በሚደረግበት ፊቷ አይታይም ግን ይሄ ተታች አንገቷ በታይ ያለው ነውና ዝም ብዬ አበባውን ተሰውር ገብታ ሸራ አድርጌ ለቀኩት ማለት ነው። እኔ ኢትዮጵያን እንደሚያቆራሱ አላቅም ነበር። አገባይ ከዛ ብዙም አልቆየችም ተፈታይ። ከዛ በኋላ መጥባህ ምግብ እየሰራሁ ነበርና መጣችና በቃ ይሄ ማን ነው አለችኝ። እሷ ለካ የለቀኩትን አይታ በጣም ነው የደነገጠችው። ገባችሁ? ይሄ ማን የለቀቀው ስትለኝ እኔ ነኝ አልኳት። ለምን እዛ ቦታ እኔ ብቻ ነኝ ልለቅ የምችለው፣ አንደኛ ሌላ ሰው የለም የጠሩት ሰው ስለሌለ። አያውቁም ነበር ድሮ ዩቲዩብ እንደምንጠቀም ማለት ነው። ታያው ነበር የምጠቀመው ስራ በጨረስኩበት ሰዓት አካባቢ እገባለሁ ላይቭ ላይም ቪዲዮም ደግሞ በተኙበት ሰዓት ነበር የምጠቀመውና ከዛ ብድነኝ አለች። እንዴ ስትገባ ስታየው አንዳንድ ነገሮች የለቀኩት ምግብ የለቀኩት ደግነቱ አልሐምዱሊላህ የልጅም ሆነ ልጆቻቸውንም ሆነ አንድ ነገር አለቀኩም ቻናሌ ላይ። ለምን አረቦቹ እንደማይወዱት